ዛሬ በሶሻል ሚዲያው ዓለም እንግዲህ በተለያዩ የማህበራዊ ሚዲያዎች 3.5 ሚሊዮን ብር በስህተት ወደ አካውንቱ የገባው ግለሰብ ጉዳይ እያነጋገረ ይገኛል። እንግዲህ ይህ ግለሰብ 3.5 ሚሊዮን ብር በስህተት ከአዋሽ ባንክ ወደ አካውንቱ ከገባ በኋላ እንግዲህ ወደ አካውንቱ የገባውን ብር ወደ ባንኩ እንደመለሰ አዋሽ ባንክ በዛሬው ዕለት ገልጿል። አቶ በህጉ ወልደ ሚካኤል በስህተት ወደ አካውንቱ የገባልኝ 3.5 ሚሊዮን ብር ለባለቤቱ መልሻለሁም ብሏል። ቲግቫ ኢትዮጵያ በጉዳዩ ዙሪያ በስም ተጠቃሹን ግለሰብ አግኝቶ ያነጋገራቸው ሲሆን የባንኩ ባለሙያዎች አስተያየትና ምክርንም ጠይቋል። በስህተት የገባው 3.5 ሚሊዮን ብር የመለሱት አቶ በህጉ ወልደ ሚካኤል ይባላሉ። ከባንክ ወደ ባንክ በሚደረግ የገንዘብ ዝውውር ሂደት በተፈጠረ ስህተት ከሌላ ግለሰብ ወደ አካውንት የገባውን 3.5 ሚሊዮን ብር ለባለቤቱ ተመላሽ አድርጌያለሁም ብሏል። እኔም የስራ ሰው ነኝ፣ እንደዚህ አይነት ክስተት ሊያጋጥም ይችላል። ስለዚህ ገንዘቤ የኔ ስላልሆነና ለባለቤቱ መመለስ ስላለብኝ ሳላቅማማ መልሻለሁ ሲልም ጉዳዩን ለቲግቫ ኢትዮጵያ አስረድቷል። አቶ በህጉ አክለውም ብዙ ሰዎች ሞኝ እንደሆንኩ መመለስ እንዳልነበረብኝና ብመልስም ከላይ ቀንሽ መሆን እንዳለበት አስተያየታቸውን ሲሰጡኝ ሰምቻለሁ። ዳሩ ግን ቅድም እንዳልኩት እኔ ያልሆነ ነገር የኔ አይደለም። በተለይ እኔ በቢዝነስ ዓለም ውስጥ እንዳለ ሰው ነገ በእኔ እንደሆነ በመረዳት ማድረግ ያለብኝን ነገር አድርጌያለሁም ብለዋል። የአዋሽ ባንክ ባለሙያዎችም በዚህ ጉዳይ ላይ አስተያየታቸውን ሰጥተዋል። የአዋሽ ባንክ ፊንፊኔ ቅርንጫፍ ኦፕሬሽናል ማኔጀር አቶ ፋፋ ሰፋ ስለ ጉዳዩ ለቲግቫ ኢትዮጵያ ሲያስረዱ ከባንክ ወደ ባንክ በሚደረግ የገንዘብ ዝውውር አቶ ቦንሳ ታደለ የተባሉ የባንኩ ደንበኛ ከአንዱ ባንክ አካውንት ወደ ሌላ ባንክ አካውንት በአካል ተገኝተው ማኑዋል ጽፈው ሂሳብ ሲያስተላልፉ አንድ ቁጥር ተሳስተው ጽፈው በመስጠታቸው 3.5 ሚሊዮን ብር ወደ አቶ በህጉ ወልደ ሚካኤል አካውንት ተላልፏል ሲሉም ገልጿል። ባንኩ ለአቶ በህጉ በመደወል ሁኔታውን ማስረዳቱና አቶ በህጉም ተባባሪ በመሆን ለባለቤቱ ገንዘቡን ተመላሽ ማድረጋቸውን አስታውቋል። ለሁሉም የባንክ ተጠቃሚዎች የባንክ ባለሙያዎች ምክራቸውን ለግሰዋል። ከባንክ ወደ ባንክ በሚደረግ የገንዘብ ዝውውር ሂደት ይህ አይነቱ አጋጣሚ የመፈጠር እድሉ ሰፊ ነው። ሁሉም ሰው በብር ዝውውር አጠቃላይ በባንክ አጠቃቀም ወቅት ተገቢውን ጥንቃቄ ማድረግ አለበትም ሲሉ አሳስበዋል።